የጡረታ አበል ሲከፈለው የነበረ ጡረተኛ ቢሞት ወይም በስራ ላይ ያለ ቢሞት የጡረታ አበሉ ወይም ደግሞ ዳረጎቱ ለተተኪዎቹ ይከፈላቸዋል ማለት ነው። ተተኪዎች የሚባሉት ሚስት ወይም ባል፣ 18 ዓመት በታች የሆኑ ልጆች፣ ነገር ግን ልጆቹ የአካል ጉዳተኛ ወይም ደግሞ የአእምሮ ህመምተኛ ከሆኑ ከ21 ዓመት በታች መሆን ይጠበቅባቸዋል። ሌላኛው ተተኪ ደግሞ ወላጆች ናቸው። ወላጆች በሚሆኑበት ጊዜ ግን ሙሉ ለሙሉ ወይም ደግሞ በአብዛኛው በሟች ልጃቸው ሲረዱ የነበሩ ከሆነ ተተኪዎች ይሆናሉ ማለት ነው። ስለዚህ እነዚህ ሶስቱ ናቸው። ለተተኪዎች የጡረታ አበል የሚታሰበው አንደኛ የአገልግሎት ወይም የጡረታ አበል ወይም ደግሞ የጉዳት ጡረታ አበል በመከፈል ላይ ያለ ከሞተ ነው። ሁለተኛ ደግሞ ቢያንስ 10 ዓመት አገልግሎ በስራ ላይ ያለ ከሞተም እንደዚሁ ለተተኪዎች የጡረታ አበል ይታሰብላቸዋል። ሶስተኛ ደግሞ በስራ ላይ በደረሰ ጉዳት ምክንያት ከሞተ እንደዚሁ ለተተኪዎች የጡረታ አበል ይታሰብላቸዋል ማለት። ለተተኪዎች የሚታሰበው ዳረጎት ደግሞ ሟቹ ከ10 ዓመት ያነሰ አገልግሎት ያለው ሰራተኛ በስራ ላይ ያለ ከሞተ ለተተኪዎቹ ዳረጎት ይከፈላቸዋል። ነገር ግን የዳረጎት ክፍያ የሚከፈላቸው ተተኪዎች ባል ወይም ሚስት፣ ከ18 ዓመት በታች የሆኑ ልጆች፣ የአካል ጉዳተኛና የአእምሮ ህመምተኛ ከሆኑ ደግሞ ከ21 ዓመት በታች ለሆኑ ልጆች ብቻ ነው ወላጆች የተተኪ ዳረጎት የማግኘት መብት አይኖራቸውም ማለት ነው። ለተተኪዎች የሚታሰብላቸው የጡረታ አበል መጠን ስንመለከት ለሚስት ወይም ለባል በሚሆንበት ጊዜ ሟቹ የጡረታ አበል ሲያገኝ ከነበረው 50% ያሰብላቸዋል። ነገር ግን ተተኪ የጡረታ አበል እየተከፈለው ያለው የትዳር አጋር ሌላ ትዳር ከፈጸመ የጡረታ አበሉ ይቋረጥበታል። ይህም የሚቋረጠው ተተኪዋ ሚስት ከሆነች ከ45 ዓመት እድሜዋ በታች ሌላ ትዳር ከያዘች የተተኪ የጡረታ አበሉ ይቋረጥባታል። የተተኪ የጡረታ አበል እየተቀበለ ያለው ባል ከሆነ ደግሞ ከ50 ዓመት እድሜው በታች ሌላ ትዳር ከያዘ የተተኪ የጡረታ አበሉ ይቋረጥበታል ማለት ነው። ነገር ግን የተተኪ የጡረታ አበል ባለመብቱ የአካል ጉዳተኛ በሚሆንበት ጊዜ ባልም ሆነ ሚስት ማለት ነው ሌላ ትዳር ቢፈጽምም የተተኪ የጡረታ አበሉ አይቋረጥበትም። ሌላኛው ተተኪ ደግሞ ልጆች ናቸው። ልጆች ሲባል እንግዲህ ህጋዊ የጉዲፈቻ ልጆችንም ይጨምራል። የልጆች የተተኪ የጡረታ አበል መጠን ደግሞ የሟች የጡረታ አበል መጠኑን 20% ለልጅ ይታሰባል። ሁለቱም ወላጆች ለሞቱበት ልጅ ደግሞ የጡረታ አበሉ 30% ይሆናል ማለት ነው። እንደዚሁም ደግሞ የጡረታ አበሉን ሲያገኙ የነበሩት ሁለቱም ወላጆች በሚሆንበት ጊዜ ተተኪው ልጅ ከእያንዳንዳቸው 20% ይታሰብለታል። ነገር ግን ከእያንዳንዳቸው የሚቀበለው 20% መጠኑ አንዱ ወላጅ 30% ቢቀበል የተሻለ የሚሆን ከሆነ ወይም ደግሞ የሚበልጥ የሚሆን ከሆነ 30% የተሻለ ከሚያገኘው ወላጁ የጡረታ አበል ላይ ይታሰብለታል ማለት ነው። የወላጅ የጡረታ አበል ደግሞ ወላጆች እናትም አባትም በሚሆኑበት ጊዜ ለእያንዳንዳቸው የጡረታ አበል 15% ይታሰብላቸዋል። ነገር ግን ልጃቸው ሌላ ተተኪ ከሌለው ለወላጆቹ ለእያንዳንዳቸው 20% የጡረታ አበል ይታሰብላቸዋል። እንግዲህ የጡረታ አበል እንደምታውቁት በየወሩ ነው የሚከፈለው በአንዳንድ ኤክሰፕሽኖች ካልሆነ በስተቀር። ከዛ ባለፈ የውዝፍ የጡረታ አበል ወይም ደግሞ ዳረጎት ክፍያ ጥያቄ ማቅረብ የምትችሉት 5 ዓመት በላይ ካለፈ በይርጋ ይታገድባቸዋል። እንግዲህ የጡረታ አበሉም ከጡረታ የሚሰበሰብ መዋጮ እንደዚሁም ደግሞ ከጡረታ ፈንድ ኢንቨስትመንት ከሚገኘው ትርፍ ላይ ግብር አይከፈልበትም። አንዳንድ ሀገራት ግን ያስከፍላሉ። አሜሪካ ራሱ ማስከፈል ከጀመረች ረጅም ዓመታት ሆኗታል። እኛ ሀገር ባለው ሁኔታ የጡረታ አበሉም መዋጮም እንደዚሁም ደግሞ የጡረታ ፈንዱ ኢንቨስት ተደርጎ ከሚገኘው ትርፍ ላይም ታክስ አይከፈልበትም ማለት ነው። እንግዲህ የሰራተኞች የጡረታ አበልን ምክንያት በማድረግ የሰራውላችሁ ቪዲዮ ይሄንን ይመስላል። ቪዲዮ ከጠቀማችሁ ላይክ፣ ሼር አድርጉ። ለቤኮ ቲዩብ እንግዳ ከሆናችሁ ሰብስክራይብ አድርጉት። አብራችሁኝ ስለቆያችሁኝ አመሰግናለሁ። ቻው።